በዚህ ቻሌንጅ ላይ ጭራሽ የማይፈቀዱ ነገሮች አንደኛ በእሳት መጥበስ አንችልም ጸጉራችን በዚህ ቻሌንጅ ቢያንስ አሁን ኢትዮጵያ ያላችሁ የሰርግ ወቅት የሆነ እንደዚህ አይነት ነገሮች ሊኖሩ ስለሚችሉ ምናልባት በኋላ ላይ መተኮስ ከፈለጋችሁ ትችላላችሁ እንደ ፍላጎታችሁ ግን ሂዩማን ሄር ወይ ምናምን ተጠቀሙ ከሆነ ከስር ጸጉራችሁን ፕሮቴክት ታረጉታላችሁ ማለት ነው። ስለዚህ ለሱ ችግር የለም ማለት ነው። ከዛ ውጪ ግን እሳት በቻለ መጠን እንቀንሳል። እኔ ፕላኔ ማለት ነው ለ6 ወር ምንም አይነት እሳት ማድረጊያ ማልጠቀምም እሳት ማልጠቀምንም ከቻላችሁ እሳት ሙሉ ለሙሉ ማስወገድ። ሌላ በፍጹም የማይቻለው ደግሞ ማለት ነው ይሄ ቆንድድ የሚያደርግ የጸጉር አሰራር እዚህ ጋር እንደዚህ አርግቶ ማለት ነው ይሄ ቅንድባችን ምናችን እንደዚህ የሚጎትት እሱ ማድረግ በፍጹም አይቻልም። ማታ እየሰራችሁ ጧት መፍታት እንደሱ ማድረግም አይቻልም። እንደዚህ ጸጉር ማኒፑሌት ማድረግ ማሰቃየት ምናምን አይቻልም። ጸጉራችን እረፍት የምንሰጥበት እንክብካቤና እረፍትን የምናለማምድበት ጊዜ ስለሆነ ጸጉራችን ላይ ጭንቀት የሚጎትት እንትን የሚል አሰራር አያያዝ ምናምን አናረግም። ሌላ በፍጹም የማናረጋቸው ደግሞ ከማናረጋቸው ነገር ውስጥ አንዱ ደግሞ ሻሽ ሳያስሩ መተኛት አይቻልም። በእንቅልፍ ልባችሁ ወይ ደግሞ በህልማችሁ የሚያያችሁ ሰዎች ቆንጆ ሆናችሁ መታየት የምትፈልጉ ከሆነ ቆንጆ ሻሾች ቆንጆ ባኒሶች ግዙና እሱን አስራችሁ ተኙ። ሳታስሩ መተኛት አይቻልም። ምክንያቱም እየለፋችሁ ማታ ደግሞ ሲፋተግ እየረገፈ ጸጉራችሁ እየተሰባበረ ምንም ለውጥ አታዩም። ስለዚህ በፍጹም ሻሽ ሳታስሩ መተኛት አይቻልም። ያው እንግዲህ የያዝነው ቻሌንጅ ስለሆነ እንደምንም ብለን ጊዜ እያብቃቀን ማለት ነው የምንታጠብበትን ቀን በተቻለ መጠን መዝለል የለብንም። ላለመዝለል እንሞክራለን። የዛ ቀን የሚያስፈልጉትን ነገሮች ለጸጉራችን መስጠት በተቻለ መጠን ጊዜ መስጠት ለጸጉራችን። ምክንያቱም የምንታጠብ ቀን ጊዜ ከሌለን ማለት ነው በጣም በፍጥነት በችኮላ የሆነ በቃ በቂ ሳይሆን ጊዜ ካረግ ነው ማለት ነው ማኒፑሌት እናደርገዋለን። ጸጉራችን በአጭር ጊዜ ውስጥ ቶሎ ለመንጨቱ ምኑ ወደዚህ ማድረግ ስለሚኖር በተቻለ መጠን ጊዜ ሲኖረን ለመንከባከብ ማዘጋጀት ወይ ደግሞ የምንከባከበት ቀን ላይ ሰፋ ያለ ጊዜ ያለን ላይ ለጸጉራችን መስጠት እና ደግሞ ሌላ መጨረሻ ላይ ደግሞ መላችሁ ማለት ነው እንደ ስራ አንያው ጸጉራችን ስንከባከብ ይሄ ወይኔ ወጥ ሊሰራ ነው አይነት ነገር የለም። ወይኔ እንትን ላረግ ነው ይሆናል በቃ ስራ ምናምን እንዳይሆንብን ራሳችን የሚሆንብን ከሆነ ከዚህ በፊት እኔ ራሱ አንዳንዴ ወይኔ በቃ በጣም እንትኑ የሚፈጅብኝ ጊዜ እያሰብኩ ምናምን እንትን ነበር። ይሄ በቃ አይነት ነገር ቀድሞ መድከም የለም። እንደዛ ሳይሆን በቃ ጥሩ ውጤት ልናይ እንደሆነ ጸጉራችንን እየተንከባከብን ቆንጆ ልናረገው ልናሻሽለው ለውጥ ልናይበት እንደተዘጋጀን አድርገን በቃ ደስ እያለን ኢንጆይ ለማድረግ መሞከር ሻማ ምናምን አብርተን ሻማ ምናምን እያበራን ፏፏ ለማድረግ መሞከር። ምክንያቱም የሆነ ስራ ከሆነብን ቶሎ የሰለቸናና ቻሌንጁንም ፌል እናደርጋለን። ይሄ ነው ማለት የምፈልገው እንግዲህ